ሰላም እንዴት ናችሁ? ለማታውቁኝ ኃይሉ ነኝ። ዛሬ ከቅዱሳት ስዕላት መምህሬ ከሰዓሊ ዲያቆን ደረጃ አያሌው ጋር ከሰሯቸው ቤተክርስቲያኖች መካከል በአካባቢያቸው ካለው ቅድስት ሥላሴ ቤተክርስቲያን ስዕላቸውን ያስጎበኙኝ ዘንድ አምርተናል ማለት ነው። በስመ አብ ግርማው ገን ያስፈራል። በስመ አብ እግዚአብሔር አብ ተክልዬን ያባት። በነገራችን ላይ ለመጀመሪያ ጊዜ ይህን ስዕል የሳሉት እነሱ ናቸው። በሰሌን የሳሉት ታዋቂ ስዕል ነው። አቤት እመቤታችን አምላኬ እንዴት አባቱ ነው የሚያምረው! ከአእምሮ በላይ ስነ ስቅለቱ ቅድስት ሥላሴ አንዳንዱ በክደት አንዳንዱ በክደት ፈጣሪውን አጣ። አንዳንዱ በክደት አንዳንዱ በክደት ጌታችን መስቀል ተሸክሞ የመስቀሉ ቃኛ የእግዚአብሔር ኃይል ነው። የመስቀሉ ጌታችን በአውደ ጲላጦስ ጌታችን በጌቴሴማኒ ሲጸልይ ሞኝነት ነው፣ ለእኛ ግን ሕይወት ነው። ሆሳዕና ለማያምኑት ሞኝነት ነው፣ ለእኛ ግን ሲፈተን ጌታችን በገዳመ ቆሮንቶስ ክርስቲያን በኃይለ ጥበባት ጌታችን አልዓዛርን ከመቃብር እንዳስነሳው ቃና ዘገሊላ እጽበተ እግር ምሴተ ሐሙስ በስመ አብ ወወልድ ድንቅ ሰዓሊ ዲያቆን ደረጃ አያሌው የእርሱ ተማሪ ላደረገኝ እግዚአብሔር ይመስገን። በነገራችሁ ላይ የቲክቶክ አካውንት አላቸው አምደ ጥበብ የሚል እየገባችሁ ማየት ትችላላችሁ ስራቸውን። የዩቲዩብ ቻናልም አላቸው እየገባችሁ ሰብስክራይብ አድርጉ። ስሙ አምደ ጥበብ ነው። ከዛም ባለፈ ደግሞ ላይቭም እየገቡ እንዴት እንደሚስሉ አሰራሩን ያሳያሉና እየገባችሁ ላይቭ ላይ መከታተል ትችላላችሁ። መርቆሪዎስ እንመሰክራለን ፈጣሪያችን አለ ከአእምሮ በላይ አማኑኤል አለ። አንዳንዱ ቢክደው አቡነ ዘርአ ብሩክ ቢክደው እየተታለለ አንዳንዱ አቡነ ገብረ መንፈስ ቅዱስ አንዳንዱ ቢክደው ሊቀ መላእክት ቅዱስ ሚካኤል እንመሰክራለን ማርያም አማላጅ ናት። ብስራተ ገብርኤል አይታችሁታል? ከኋላ ያለውን ጨርቅ አማላጅ ናት። እንመሰክራለን ማርያም አማላጅ ናት። እንመሰክራለን ድንግል አማላጅ ናት። ወላዲተ አምላክ ስለ ስቅለቱ ወላዲተ አምላክ መሰረተ ሕይወት የለቀሱ እንባቸው ሳይቀርታ ስለ እጹብ ድንቅ ግሩም ነው። ወላዲተ አምላክ መሰረተ ሕይወት በዚህ መልኩ ጎበኘን ማለት ነው። ከአእምሮ በላይ የሚሆንብኝ በጣም ደስ ያለኝ አሁን እየወጣን ነው። ክርስቲያን በኃይለ ጥበባት አትመረመርም። አሁን ቤታችን መተን ደግሞ የእመቤታችን የቅድስት ድንግል ማርያምን ስዕል በእንደዚህ እየሳሉ ነው። ይህ ቪዲዮ የተቀረጸው መስከረም 30 2018 ነው። ከተመቻችሁ ፎሎ ማድረግ እንዳይረሳ። አመሰግናለሁ።